በፊት ለማምጣት የሚያስችል ስለሆነ በየቀኑ ገንዘብ ተገኘ አልተገኘ እሱ ጉዳያችን ሳይሆን ተገናኝቶ መነጋገሩ ከምንም በላይ አትራፊ ነው የሚለውን ነገር ይዘን እንሂድ። በተረፈ እህት ሊሊ እንግዲህ ቃላት ያጥረናል። በነገርሽ ላይ ዛሬ እዚህ ቤት ሊሊ በላይና ሰላም ክብረት የዘመናችን ጣይቱ ናቸው የሚል አስተያየት እዚሁ ቤት ዛሬ ተሰምቷል በአጋጣሚ እና ደስ የሚል ውይይት ነው የነበረን ምሽት ጋር እየሰራሽ ያለው ነገር በጣም ደስ ይላል። በነገራችን ላይ እዚህ ቤት ያላችሁ ሰዎች እንድታውቁት ሊሊ የምትሰራው ቤተክርስቲያን የምትሰራው የራሷ በቀናነት የምታስተባብረው ስራ ነው። የጎንደር ቀጠና የማህበራዊ ልማትና በጎ አድራጎት ስራዎች አስተባባሪ ኮሚቴ ቤተክርስቲያን አያሰራም፣ መስጊድ አያሰራም፣ የፕሮቴስታንት የሆነ ድርጅት አያሰራም። ከእምነት ነፃ ነው። እኛ የምናሰራው ትምህርት ቤት፣ ጤና ጣቢያ፣ ሆስፒታል፣ የአረጋውያን ማዕከል ነው። ግን በአጋጣሚ እንደው የትኛውም ጉዳይ የሚሰራ ማንኛውም መልካም ነገር በተለይ መንፈሳዊ ስራዎች ደግሞ ለዓለማዊ ስራዎች መሰረት እንደመሆናቸውን እንደሚያምን ሰው ኑሪልን ንግስታችን ሊሊ እጅግ በጣም ነው የምናከብርሽ። እንግዲህ ከ800 ምናምን ቆርቆሮ በአንድ ዘጭ አድርጎ 300 ማድረስ በ3 ቀን ዘመቻ የሚገርም ተአምር ነው። የእናቶ ዘውዱን ፌስቡክ እየለጠፉት ነበር እና ክንዱ እያየሁት ነበርና በርችልን ሰላምዬ፣ ሰላምሽን ብዝት ይበል። ዛሬም ሰላም ምን እርግጠኛ ጉንፋን ማይዝሽን ስተኝ ሙሉ በሙሉ ሰላም እንደ ጤና ባለሙያ አይደለ እንደኛ ተይ እንጂ ስትነሽ ሙሉ በሙሉ ጤነኛ ሆነሽ ትነሻለሽ። ጉንፋን ማይዝሽን ምንም አትይም። በእርግጠኝነት እግዚአብሔር ይጠብቅሻል። ምናልባት ስለ መተማዎች አንዲት ነገር ብቻ ልናገር። እንደው ትንሽ መተማ ላይ እናንተ በምትጠብቁት አንዳንድ ነገር ስላልሄደ የለፋችሁትን ልፋት ዝቅ አድርጋችሁ እንዳትገምቱት ስለፈራሁኝ ነው። እስካሁን ካስተባበርናቸው 7 ፕሮጀክቶች እጅግ በጣም ውጤታማው የመተማ ፕሮጀክት ነው። ገና እሑድ ሳናጠቃልል ነው የምነግራችሁ። ይህ ማለት በገንዘብ ከቆላ ድቦ ይበልጣል ከከል ይበልጣል ብዬ አይደለም እንደዚያ የምላችሁ። ከአንዲት ወደብ ካለች ትንሽዬ ከተማ አንጻር ተሳትፎ ስታዩት የነገርናቸውን አቅጣጫ እንዳለ ነው የሚተገብሩት። መሰረት ድንጋይ በዚህ ቀን ጣሉት። እያንዳንዱ መስሪያ ቤት ሰራተኛውን ያስወስን አልናቸው። በዚሁ መንገድ እያስወሰኑ ነው። ከተማ አስተዳደሩ በጀት የያዝ አልን ባልናቸው መንገድ እየሄዱ ነው። በጣም ደስ የሚሉ ልጆች ናቸው ከከንቲባው ጀምሮ። እውነት ለመናገር እኔ እንደ መተማ ዮሐንስ ያለ መደማመጥ ያለበት ሊደርሽፕ አይቻላቅም። እስካሁን ካስተባበርናቸው ደረጃ አስቀምጡ ብትሉ የገጠመን መተማ ላይ እንትኑ ብቻ ነው። ይሄ የቲክታኩ የሚገባ ነው። እሱ ደግሞ አይደለም ኢንተርኔት ሙባረክ ቢናገር ጥሩ ነበር። ስልክ እንኳን የሰራ መተማ ስልክ በተሟላ መንገድ አገልግሎት መስራት የጀመረው ገንዳ ውሃ ከመጣ በኋላ ነው እና ከሱዳን ጋር በተፈጠረው ችግር አሁን የድሮ የሱዳን ሲም የሱዳን ኢንተርኔት ስለማይጠቀሙ ችግር ላይ ስለሆኑ ነው። እና ምናልባት ግን 2 አማራጮችን እንዲያደርጉ በዚህ 2-3 ቀናት ነገ ሲሪየስሊ እነግራቸዋለሁ ለከንቲባው ደውዬ። አንደኛ በባለፈው እንደነገርናቸው ከመተማ ውጭ የሚኖሩ የመተማ ተወላጆችን እየደወሉ ከሰላም ቤት ግቡ ብለው እንዲናገሩና ከነገ ጀምሮ ሞቅ እንዲሉ እናደርጋለን። ሁለተኛው ግን ፍጹም ያልከው ቢቻል ኑሮ መሰራት የሚችል የነበረው እንዳልከው 1 3 ወይም 4 ሰው ወደ ገንዳዋ አልጋ ተይዞለት ይሄድና ገንዳዋ ላይ ያለውን የተወሰነ ወጣት ግሩፕ ይዞ ታብ ማድረግ፣ ሪፖስት ማድረግ፣ ሸር ማድረግ ይቻል ነበር። እነዚህ ሁለቱን አማራጮች እነግራቸዋለን። በጥቅሉ ግን እዚያ ላይ በሚችሉት መንገድ ደስተኛ የሆነ ስራ ነው እየተሰራ ያለ። እንዲያው የሰራችሁትን ስራ ወደኋላ ዲስካሬጅ እንዳትደረጉ ቪዲዮ ሰላም ከመምሽን በላይ ትንሽ ድብር ብሎች ስላየውን በፍጹም አንድ ሰው ይምጣ እንዴ ሰላም አንቺና እዚህ ለፊት ለፊት ማውራታችን በራሱ የከሰረ ጊዜ ሊሆን አይችልም። አንቺና እኔ ብቻ ብንገባ በራሱ በፍጹም ምክንያት አሁን ላይ እኮ በደብዳቤ እኮ እየተጻፈልን እኮ ነው እንዴ በደብዳቤ ገና ህጋዊ ሰውነት ኑሮን ሳንመዘግብ እነ ፍጹም የነግራቸው ይሆናል ብዬ አስባለሁ። ለጎንደር
ቀጠና የማህበራዊ ልማትና በጎ አድራጎት ስራዎች አስተባባሪ ኮሚቴ ትብብር ይደረግልን እየተባለ የመንግስት ተቋማት የዞን ኢቭን የፍትህ አካላት በሚገርመው ፍርድ ቤት ልኮ ጽፎልናል። አንድ ወረዳ ከፍተኛ ፍርድ ቤት ጽፎልናል ትብብር አድርጉልን ተብሎ። እንደዚህ አይነት ትልልቅ ድርጅቶች ሁሉ በነገራችን ላይ የጎንደር ልማት ማን የጎንደር ህብረት ለኢትዮጵያ አንድነት አብረን እንስራ አይነት ሀሳብ መጣ እያልኳችሁ ዛሬ የአማራ ልማት ማህበር አልማ አብረን እንስራ የሚል የተደራጀ ቡድን ከኔ ቢሮ ዛሬ መጥቶ አናግሮኛል። በመመሮ ኮሌጅ እንዳይመስላችሁ ከኔ ቢሮ የመጡት በዚህ በበጎ አድራጎት ቲሙ ዙሪያ ላይ ነው። እና ትልልቅ እንግዲህ አልማ ማለት ሊሊ በደንብ አብራ ስለሰራች ታውቀዋለች። እኔም በቤተ እስራኤሎች ድርጅት ከአልማ ጋር 2 ዓመት አብሬ ሰርቻለሁ። በፌዴራል ደረጃ ከታክስ ነፃ የሆኑ እቃዎችን የማስገባት ስልጣን ያለው ትልቅ የበጎ አድራጎት ድርጅት ነው የአማራ ልማት ማህበር። እነሱ ነው እንግዲህ ዛሬ አብረን እንስራ እንኳን ያሉት። እና እንዲህ አይነት ስራ እንድንሰራ እያስቻለን ያለ እንደዚህ ቁጭ ብለን ጊዜ እያጠፋን የምናደርገው ነገር ከሰው አእምሮ ማስረጽ ስለቻልን ነው። በደም ይነግዱ የነበሩ በተፈናቃይ ስም በተፈጥሮ ሀብት ምናምን ስም በማዕድ ማጋራት ስም ሲነግዱ የነበሩ ሰዎች የእኛ እንቅስቃሴ በፍጹም እሱን እንዳያደርጉ እንቅፋት መሆን እየቻለና ሰው ወደ ትክክለኛ ተራክ እንዲገባ ያደረገ ስለሆነ ምንም ሊደብር የሚችል ነገር የለም። አቋም ግን ከእሑድ በኋላ አይራዘምም በፍጹም። መተማ ምትይዙት ሁላችሁም ለምን መሰላችሁ? ጀኒውን ሊስታስቡት መተማ ከዞንም መቀመጫ በታች አንዲት ንዑስ ወረዳ ላይ ያለች ከተማ አስተዳደር ናት። በዚያ ደረጃ 18 ቀን ነው እንግዲህ ወደ ስንጨምር ብንጠቀም ወደ 3 ሳምንት የተጠጋ ጊዜ ነው። ማነው 16 ቀን 17 ቀን አካባቢ። ስለዚህ ከበቂ በላይ ጊዜ ነው ዲቮት አደረግን ብለን የምናስበው። ያሉትን ቀን እንዲጠቀሙ እንጂ የምናደርግ እሑድ እናጠቃላለን። ሪፖርቱን ምናልባት ሰኞ ማክሰኞ ሪፖርቱን እናጠቃለው እንችላለን። ዘመቻውን ግን እሑድ ነው እናጠቃለን። የተወሰነ ቀን አርፈን የት እንሂድ ምንልበትን ቦታ በሰከነ መንገድ ወስነን ነው የምንሄደው። ቅድምም እንቅጩን አስቀምጫለሁ። የሚራዘም ነገር እንደማይኖር ያሉትን ቀናት ኢፊሸንትሊ እንጠቀማለን። ስለዚህ እነ ካስሽ እነ ፍጹሜ እነ ሊሊ ሌሎችንም ይዘን ከነገ ጀምሮ ሐሙስ፣ አርብ፣ ቅዳሜ፣ እሑድ 4 ቀን የቀረን እችን 4 ቀን አንድ ሰውን ቢገባ ሳትጠብቁ ማለት ነው ሀሳብ ተለዋውጠን መለያየት እንደ ተስፋ ወስደን እናጠቃለዋለን። እስካሁን የተሰራው ስራ ግን ከበቂ በላይ ስለሆነ ቅንጣት ታክል ዲስካሬጅ እንዳትደረጉ የሚል ምትል መልእክት ለማስተላለፍ ነው። ምናልባት የሙስሊሞች በዓል አርብ ነው። አርብን ደግሞ በደንብ ቀን በሰፊው ስናስተዋውቀው እንውላለን። በደንብ ማለት ነው ለማታ ስራችን። ሊልዬ እዚህ ላይ በምታደርጊው ተሳትፎም ለዚህም ግባት እየሆንሽ ስለሆነ እዛም በግልሽ ምታደርጊ የማስተባበር ስራ እንግዲህ ድንግል ማርያም ትጠብቅሽ ከማለት ውጭ ሌላ ምለው ነገር የለኝም። ሰላምዬ ሰላም ሁኚ። ነገ ተሽሎኛል የምትዩን ድምፅ እንድሰሚ እንመኛለን፣ እንድንሰማ። አመሰግናለሁ። በዚህ መጨረስ እንችላለን የተለየ ነገር ከሌለ